ሰላም ሰላም፣ ውድና የተከበራችሁ የሰናይት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እንኳን ደህና መጣችሁ። እንኳን ለታላቁ ለአብይ ጾም በሰላም አደረሳችሁ አደረሰን እያልኩኝ ተላላችሁ ላይክ፣ ሰብስክራይብ ሰላም ማለት ቤተሰብ ነው። እንግዲህ ዛሬ በጣም ቆንጆዎች መስቀርጥም ለየት ባለ ፍርፍር ነው። አይብ በፍርፍር እንግዲህ ቀምሳችሁ ምች ተመራመሩ ማለት እችላለሁ። እስከዛ ድረስ ግን ቪዲዮን እስከ መጨረሻው እዩት። 9 ደቂቃ 10 ደቂቃ አልሞላችሁም እና ከቻላችሁ እስከ መጨረሻው እዩልኝ ማለት ነው። እንደዚህ ያማረና ቆንጆ የሆነ ቋንጣ ፍርፍር መስራት ወይም ደግሞ በልታችሁ ቼክ አድርጉት። በጣም ነው የሚጣፍጠው። ከእንጀራው ሌላ ደግሞ የሆነ ዳቦ ቆረስ አድርጌ ዳቦ ማደር ስለሌለበት ዳቦውንም ጨምሬበታለሁ። ብዙም አላበዛበትም። ዳቦ መጨመርም አለመጨመርም ትችላላችሁ ማለት ነው። እኔ የተጠቀምኩት ዳቦ ነበር፣ ዳቦውን ጨምሬያለሁ ማለት ነው። ጌታን በጣም ነው የሚጣፍጠው፣ በጣም ነው የሚያምረው። ኦ ማይ ጉድነስ ትላላችሁ። እንደዚህ አድርጌ ዳቦኝ ከጎን አድርጌ እንደዚህ ፍርፍሬን በሳህን ቀነስ አድርጌታለሁ። ከዛ እንጀራዬን ደግሞ ትንሽዬ ሁሉንም ነው የፈረፈርኩት። አንድ እንጀራ ነው በነገራችን ላይ ሁሉም የተፈረፈረውም ከላይ ያለው አንድ እንጀራ ነው ይበቃል፣ ከዳቦ ጋር ማለት ነው። እንደሰርጋችሁ እንግዲህ ጾም መያዣ በልተናታል ማለት ነው። በጣም ነው የሚያምረው። በጣም ነው ሽታው ጥፍጥን ነው ልነግራችሁ አልችልም። በጣም ነው እኔ ጥሞኝ የበላሁት ጣፍጦኝ የበላሁት ማለት ነው። እናንተም እንደዛ አድርጋችሁ ከተመቻችሁ ሰርታችሁ መብላት ትችላላችሁ ብዬ ነው። ኢንሻአላህ አድርግላችሁ እኔ የሰራሁትን። አንዳንድ ሰው ከሙያ ይማራል በማለት ነው ማለት ነው። ወደ አገባባችን ሽንኩርት ስጋው እንደዚህ እንትን በርበሬ እና ቁንዶ በርበሬ ጨው አድርጌ አገናኝቸው መተበል የሚባለው እንደዚህ ለውሸዋለሁ ማለት ነው። ስለዚህ ትልልቅ ቃሪያ፣ ሽንኩርት፣ ቲማቲም፣ ነጭ ሽንኩርት፣ ዝንጅብል ከዛ እንደዚህ አድርጌ ስጋዬን በዘይት ነው የጠበስኩት ማለት ነው። ልክ እንደ ቋንጣ ፍልፍል ድልቅ እንዴ ማለት ነው። ቆንጆ አድርጌ እንደዚህ አድርጌ አያችሁት። አላረረም የስጋው እንትን ስለሆነ ነው ጠብሼ ጨረስኩት ማለት ነው። እንጀራ እንደዚህ ቆረስ አድርጌዋለሁ ማለት ነው። እንደዚህ ቆረስ አድርጌ ከዛ ቲማቲም ሽንኩርቴን ዘይቱን ቀነስኩትና ስጋውን በጠበስኩበት ዘይት ቀነስ አደረግኩና ሽንኩርቴን ጨመርኩበት ማለት ነው። እና ዘይቱ እኔ ብዙም ዘይት አልወድም፣ የሆነ እንትን ልቤን እንትን ይለኛል። ታውቃላችሁ እንደኔ ከሆናችሁ ዘይት ብዙም አሁን ዶሮ ላይ ምናምን ብዝት ያለ ነገር አልወድም፣ የሆነ ውስጤ እንትን ይላልና አሁን ይሄ በጣም ሽንኩርቱ እስኪ በስልና ዘይቱ ትንሽ ጥፍት እስኪል ድረስ በደንብ አበስለዋለሁ ማለት ነው። በነገራችን ላይ አንድ እጄ እያማሰልኩ በአንድ እጄ ካሜራ ይዤ ምናምን ነው የምቀርጽላችሁና ጥራት ከሌለው በዚህ አጋጣሚ ይቅርታ አድርጉልኝ ማለት ነው። ከዛ ቲማቲሜን እንደዛ አድርጌ ያየችው ዘይቱ ጥፍት ብሏል ማለት ነው። ብዙም እንትን የለውም። ቲማቲሜን እንደዚህ ጨምሬበታለሁ ማለት ነው። ቲማቲሙን መላጥ ትችላላችሁ፣ ማብሰል ትችላላችሁ። ከዛ ቀቅላችሁ እንደዚህ ማድረግ ትችላላችሁ፣ እንደ ድልህ ማድረግ ትችላላችሁ። ከዛ በርበሬን ጨመርኩት ምናምን ጠበስኩት። በጣም አላሳየዋችሁም ማለት ነው። ሽንኩርቴን ምናምን አድርጋለሁ። ከዛ የጠበስኩትን ስጋ ጨምራለሁ ማለት ነው። ምክንያቱም ቲማቲሜን፣ ሽንኩርቴን፣ ዝንጅብሌን ምናምን ጨምሬ አብስያለሁ ኦልሬዲ። ያው አንድ እጅ ስለሆነ ነው በርበሬ ስጨምር ምናምን ላሳያችሁ ማለት ነው። እናንተ በርበሬ ፍልፍል አስወጥ ነው ቁንዶ በርበሬ የተፈጨ ነጭ ሽንኩርት ምናምን ማድረግ ትችላላችሁ። እኔ ጋር ሁሉ የተፈጨም ያልተፈጨም ነጭ ሽንኩርት ነበረኝና ስንንም ነው የጨመርኩበት ማለት ነው። ፓውደሩ ማለት ነው የተፈጨው ነጭ ሽንኩርት ፓውደር አለ። እጥቡን እኔ እንደዚህ ፈጭቼም ጨምሬበታለሁ ማለት ነው። ውሃቸውን ትንሽ ጨመር እያረጋችሁ የተጠበሰው ስጋ እንትን እንዲል ማለት ነው። ዘይቱና ቅመም እንድትገባበት ደግሞ ውሃ ጨመር እያረጋችሁ ውሃ ጨረስ እስክትል ድረስ እንደዚህ በሚያምር እስትንተከተክልን እናቆያታለን። ከዛ ብዙ ውሃ ላወዛውበትም እንጀራዬን ጨመርኩበት ማለት ነው። እናንተ እንደ ፍርፍር በጣም ፍርፍር የሆነ ውሃ እንዲኖረው ከፈለጋችሁ አንዳንዴ ፍርፍሩ እስኪል ድረስ የምናቆየው አለንና
ብዙ አይነት የፍርፍር አይነት አለ። እኔ ግን እንደዚህ ውሃ እንትን ያለው ማለት ነው ድርቅ ያለ አይደለም። በጣም ነው የሚጣፍጠው። በቃ ልነግራችሁ አልችልም። ይኸው ዳቦዬን ጨምሬበታለሁ። ከዛ ካወጣሁት በኋላ ቃሪያን አደረግኩበት። እንዴት ልነግራችሁ አልችልም። በቃ ጌታ ምላት እንዴት አባቱ እንደሚጣፍጥ። እኔ ዳቦ ነበረኝ፣ ዳቦም ጨመርኩበት ማለት ነው። ከላይ ቅርስቅስ አላበዛበትም። አንድ ቁርጥ ዳቦ። ቃሪያንም በእንደዚህ አይነት መልኩ ከወጣ በኋላ ነው እኔ ያደረኩበት። ሲበስል ቃሪያው ሲበስል እንትን አይልም። ቃሪያ ፍልፍላችሁ ከጨረሳችሁ በኋላ ነው ስታገሱ ራሱ ደስ የሚል ሽታ የሚኖረው። ጨንጓራችሁ ጋር ሂዶ ልጥፍ አይልም። ካልበሰለ ኖርማል ነው ይወርዳል ማለት ነው። እንደዛ አድርገን ጨርሰናል። እንጀራችን እንደዚህ አድርጌ በቃ ከአንድ እንጀራ የተረፈች ይችች ናት። ሁሏም አንድ እንጀራ ናት ማለት ነው። እንደዛ አድርጋችሁ የጾም መያዣ መስራት ትችላላችሁ ማለት ነው። አቀው ዳቦውን ቅድስ አላረገውት ብዬ ነበር። ተመልሼ ነው አሁን እንትን የአንደኛው ቪዲዮ ተሳስቶ ገብቷል ማለት ነው። ግን እንደዛ አድርጌ ነው ማለት ነው የሰራሁት ዳቦዬን። ከዛ እንጀራዬን ፍርፍሬን ምናምን እንደዛ አድርጋችሁ ትሰሩታላችሁ ማለት ነው። ከዛ መጨረሻ ላይ እንደዚህ ነው የሆነው። ከዛ አይብ የሰራኋት ነበረች። አይቧን ከላይዋ ላይ ከአይብ ላይ አይብ ጨምራችሁበት ደግሞ ማለት ነው እንዴት አባቱ እንደሚጣፍጥ ኦፍ እያልኩ ነበር የበላት። ከዛ ቁርሴን ካለውትሬ ቁርሴን ከዛ ራሴን የበላዋት ማለት ነው። አንድ እንጀራ ነበረች የቀረችኝ፣ አለቀች ተሰርታ ነገር ወስ እና በጣም ነው የሚጣፍጠው። አይ ስታዩት ራሱ እናንተ ገምቱ ማለት ነው። በቃ እንዴት ስታዩት እንደዚህ አማር ስትበሉት ደግሞ እንዴት አባቱ እንደሚጣፍጥ ኦ ማይ ጎድነስ። እና እስከ መጨረሻ ድረስ ቪዲዮን እያያችሁ እንጀራ አይብ ወደቀች ትልቋ አንስቼ ጭምር። ስለዚህ እንጀራውን ደግሞ በሙቃችሁ እንትን ይላል ይሞቃል ብዬ ነበረ፣ አልሞቀም። ከዛ ማይክሮዌቭ አደረኩና አሞኩት። ከዛ እንደዚህ ያደረኩኝ ለራሴ ስለሆነ ራሴ ስሩትኝ ራሴ ነው። ጌታ እንምላችሁ እንኳን በልታችሁ ሳታዩት ዝም ብላችሁ እዩት። በቃ እንዴት ላይን ራስ እንዴት እንደሚያምራችሁ ይህ አሁን እኔ ነኝ ለመጀመሪያ ጊዜ ያሳየኋችሁ። ስለዚህ ቪዲዮ እስከ መጨረሻው ድረስ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ አብሮናታችሁ አይለየን፣ ደግፉን ማለት ነው። እወዳችኋለሁ። ኢንጆይ ቪዲዮ ማለት ነው። እና ለማንኛውም ጾም እየደረሰ ነው። የኛም የጓደኞቻችን የሙስሊሞችም እንኳን አደረሳችሁ። በዚህ አጋጣሚ ለክርስትና እምነት ተከታዮች በሙሉ እንኳን ለታላቁ ለአብይ ጾም በሰላም አደረሳችሁ፣ አደረሰን። እንዲሁም ሙስሊም ልጆች ቪዲዮ መስራት ካልቻልኩ ያኔ በዚህ አጋጣሚ እንኳን ለረመዳን በሰላም አደረሳችሁ። ጾመን የሰላም የፍቅር የጤና ይቅርታ የሚደረግልን ኃጢአታችን የሚታጠብበት የጾም ወሮች ያድርግልን። እወዳችኋለሁ። እንብላ። የተባረከ በስላሴ ስም ይሁን ብያለላ ጉርሳችሁ ከፈለጋችሁ ማለት ነው። በነገራችን ላይ አያያዝ አቆራረስ አልችልም፣ ግን ቢሆንም ለጉርሳችሁ እየሞከርኩ ነው ማለት ነው። አያችሁት እንዴት አባት እንደሚጣፍጥ በቃ እና ማሳደር ስላልቻልኩ ነው በግድ እንትን ያልኩት የበላሁት እራቴን እንጂ በቃ አንድ የበልቼ ምናምን ነገር እንትን ትሉ ነበር ማለት ነው። እና በጣም ነው የሚጣፍጠው። ይሄማ ማለት ነው ለፋሲካ እግዚአብሔር ጾመን ጤናውን በህይወት ያቆየን። ለፋሲካ ደግሜ ሰርቼ እበላታለሁ ማለት ነው። በጣም ነው የሚጣፍጠው። ኦ ማይ ጎድ። እና ይመቻችሁ። በዚህ አጋጣሚ አሁንም ደግሜ የምነግራችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንብላ ብያለሁ ማለት ነው። በስላሴ ስም የተባረከ ይሁንላችሁ። እወዳችኋለሁ። ድጋፋችሁ፣ ሀሳባችሁን፣ አስተያየታችሁን ጻፉልኝ። ባይ ባይ። ቴንኪው